ድሬዳዋ ነኝ ያለሁት እና በጃኒ ጉዳይ ዋት ስንመጣ ፈርተን ተንቦቅቦቀን ነበረ። ምክንያቱም የድሬዳዋ ህዝብ በጣም ተናዷል። በቃ በእርግጠኝነት በእሷ ጉዳይ የመጣን ሰው ፈነካክተው ነው ያባሩት ብለን ነበር ያሰብነው። ግን ካሰብነው በተቃራኒ ነው ያገኘነው። የድሬዳዋን ህዝብ እጅግ በጣም ደስ የሚል ህዝብ ነው። ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም እና ትልቅ ምስጋና ለድሬዳዋ ህዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር ድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይ ኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በአይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባልና ድሬዎች ትለያላችሁ። በእውነት በአይኔ ያየሁትን ነገር ነገም ዛሬም መመስከር እፈልጋለሁ። ጃኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተገኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች ቃል የለኝም። ዛሬ ድሬዳዋን ያለነው እስከ መቼ እንደምንቆይ አናውቀውም። ፍቅሯም ይለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናለን ለሰጣችሁን ክብር። እኔ ስራ ነው ይፈርዳኝ እሱ ተሽመንምኖ ተቀምጦ የሚውለ ምን ተነካም የህይወት ውጣ ውረድ ምናምን እኔ ይኸው ቻሌንጅ ስላለብኝ የእድሜን ግርጭ ፈገኝ እኔ ሪሊዋን እድሜን አውቃታለሁ። ሪሊዋን ይሄ ሚዲያ ላይ ማወራ አይደለም። ሪሊዋን እድሜን ደግሞ በዚህ አጋጣሚ የምልሽ ነገር በዚህ ልክ ስሜት ካለሽ እሱም ጋር ስሜቱ ካለ መተፋፈሩን ወደ ጎን ተይና አየሩን ከሚያዝ ጊዜውም ከሚቃጠል እድሜም ከሚበላ ከማያውቁት መልአክ የሚያውቁት ሰይጣን ነው የሚባለው። አይ የምሬን ነው። አሁን አትቀልጂ፣ በደንብ አዳምጪ። ስለዚህ እሱም ጋር ስሜቱ ካለ አንቺም ጋር ስሜቱ ካለ አሁን በነገርሽ ነገር አሁን ወንድ ልጅ ስሜት አለኝ ብሎ ይናገራል። አንቺ አውቃሽ የለ እንዴ እነሱ ላይ ይናገራል። ምን አለ መሰለሽ ወደውሽ ራሱ ድብ እናድርገው አንቺ የሚሰማሽ ስሜት እየተሰማቸው ራሱ አይ በእህትነት ነው የሚሉት። እንደዛ ነው። ሙሉ ሌሊት አስፋልት ላይ ማንጋት ምን የሚሉት ነው? እነሷ ሙሉ ሌሊት አስፋልት ላይ እንግተን እናውቃለን። ፍጥጫ። ስለዚህ በቃ አሁን አንቺ ምንድነው ማድረግ ያለብሽ መሰለሽ? ሴት ልጅ ብልጥ ነች። ጊዜ ወስደሽ አስበሽ አልችልበትም ማርያምን ሙች እንደዚህ እንደ ልጅ ኮመንታተሩ ራሱ አሁን ምን እያለሽ መሰለሽ? ቲጂ ተረጋጊ፣ አዳማጭ ለመረጋጋት ሞክሪ፣ ንገሪያት ውጭዬ እያሉ ሜንሽን ስላደረጉ ነው የምነግርሽ። ከኔ ጋር ባለው ኮንቨርሴሽን ችግር የለውም። እህትማማቾች ነን፣ ተለፋልፈንም ብናወራ እንግባባለን። ግን ሚዲያዎች ላይ ስትቀርቢ እኔ ቲጂዬ ምንድን ነው ከእግር ጋር ያለሽ ግንኙነት? ይህን ነገር ዛሬ ሳመልሽ ሚናች አክብሮት ብቻ ማርያምን አክብሮት ብቻ። አክብሮት እግር ድረስ አያስኬድም። አጥፍተሽ ከሆነ ኦኬ እንዴ ቲጂ አሁን አዳምጪ እንዳታቋርጭ። ይውላ ሰው ልጅ እግር ላይ የሚወድቀው ይውልሽ አሁን ቦታውን አሳትሽው ሚኒንግለስ ነው የሚሆነው። ሰው ልጅ እግር ላይ የሚወድቀው ሲያጠፋ ሲጸጸት ሰውን አስከፍቻለሁ ሲል ይቅር እንዲሉት ነው። ገባሽ? ተቀበሉኝ እባካችሁ ብሎ ነው የሚወድቀው። አንቺ ለምስጋና እግር ላይ አይወድቅ ወይ ደግሞ
በሀገራችን ባህል አሁን አይቼ አውቃለሁኝ። ስናገባ እግር ላይ ቤተሰብ እግር ላይ እየወደቅን እግር ስመን፣ እሱንም እኮ ቤተሰብ እሺ አይልም። እግር ስመን እንወጣለን። ያኛው ነው ከክብር። አንድ አገልግል ላዘዘሽ እግር ላይ ትወድቂያለሽ። ሙሉ በሬ ላዘዘሽ ከፍቅርሽም ቢሆን ቀነስ አድርግ። ይኸውልሽ ሲጥል ይጥላል ሁሉም ነገር። ሰው እግር ላይ አትወደቂ። ሰይፉም እንዳንቺ ከሆነች መስመር ተነስቶ እዛኛው ድረስ የደረሰ ነው። እኔም እንዳንቺ ከዚህ ተነስቼ ነገ እዛ ምደርስ ነኝ። አንቺም ከሆነ ነገር ተነስተሽ እዛ ጋር የምትደርሺ ሴት ነሽ። ይሄ ለሁለተኛ ጊዜ ነው ቲጂ። ገባሽ አይደል? ትክክለኛ ነገር መስሏቸው አንቺን የሚከተሉ ከኋላሽ ከአንቺ በኋላ የመጡ እኮ ብዙ አገልግል የሚሰሩ ሴቶች እህቶቻችን አሉ። አንቺን አይተው ከአንቺ በኋላ የመጡ እነሱም ነገ ልክ መስሏቸው ላዘዟቸው ሁላ ሊወድቁ ነው። ገባሽ? ኢንዳይሬክትሊ ባርነት ነው። ገንዘብ ነው የሚከፍሉሽ፣ አገልግሎት ነው የምትሰጪው። ምስጋና እጅ መንሳት በቂ ነው። ከዛ ውጭ መልካም አንደበት እግር ላይ እየሄዱ የሚያስወረውርሽን ነገር አቁሚ ቲጂ። ከማንም በላይ ነሽ። ከማንም ከሁላችንም በላይ ነሽ። በቃ ሰርተሽ ታሪክሽን የቀየርሽ ነሽ። ጀግና ነሽ። ጀግና ደግሞ አይደክምም። ጀግና ደግሞ አይሸነፍም። ጀግና ደግሞ ዝቅ አይልም። ያጠፋሽው ጥፋት ካለ ተንበርከሽ ይቅርታ ጠይቂ። እሱን እስማማለሁ። ከዛ ውጭ አንቺን ስላቀረበ እኮ እሱ ተጠቃሚ ነው። አንቺ አይደለሽም ተጠቃሚ። እሱ አንቺን ላይቭ ላይ ሰይፉ አንቺን ስላቀረበ እሱ ነው ተጠቃሚ። ለምኑ ነው ጥሩ ላይ የምትወቂ? ለምኑ ነው ጠርተው ማስታወቂያ ላይ ያሰሩሽ፣ ፀጉርሽን ለሰሩሽ፣ ሜካፕ ለቀቡሽ፣ ጥፍርሽን ለሰሩሽ እግራቸው ላይ ወርቅሽ ታመሰግኛለሽ። እንዳትደግሚው ቲጂ። እኔ ከዚህ በኋላ አንድ እግር የወደቅሽበት ቪዲዮ ባይ ቲጂ አላናግርሽም። አይመጥንሽም እንዳታደርጊ። ጌታ የእውነቴ ነው ተናድጄ ቅድም የተናገርኩት የሰይፉን ትናንትና ነው ያየሁት። እግር የወደቅሽበት ለምኑ? እሱ እኮ ነው ተጠቃሚ። አንቺን አክብሮት እንዲህ አይነት አክብሮት ቲጂ፣ እንዲህ አይነት አክብሮት የለም በባህላችንም። ባህልም ቢሆን እያስተካከልን እየቀየርን እየመጣን ነው ቲጂ። ሰው ሚልሽ መቀየር ሌላ ነገር ተቀየር ክብር ነው። በእግር መውደቅ ልክ አይደለም እንዴ? ምን ሆነሽ ነው? ኖ ከአንቺ በኋላ ለሚመጡት ሌሎች እንዴ እሱ የኔን አርአያ ለምን ይከተላሉ? ሆኑንም ያሉንም እንዴ ሞዴል እኮ ነሽ። አይኖ ሞዴል መሆኔ በደንብ ጠቅቄን የማውቀው። ሂጂ አዳምጪ፣ አትሳሳች፣ አዳምጪ። አንቺ አገልግል ሰርተሽ እንደዚህ ታዋቂ ሆነሽ ህዝብ አውቆሽ ሰው ወዶሽ ይሄ ሁሉ ነገር ቲንክ ማይ ላቭ ሲፈጠር ኦኬ ቲጂ ከዛ ካሻሮ መቁላት ከዛ ተነስታ እዚህ ደርሳለች እና እኛም የቲጂን አርአያ እንከተል ብለው ሰው ሲከተል የእኛ ህዝብ ቀጥታ አንቺን ነው ኮፒ ፔስት የሚያደርጉት። ቲጂ ግን የኔ ጉዳይ ቲጂ ለሚፊል ያስተምራቸው ይገባል። ኖ አዳምጪ ልጨርስ። ቅድም አውርተሻል፣ አዳምጪ። የአንቺን ሙሉ ነው ኮፒ ፔስት የሚያደርገው። ምናልባት ሰው ምን ሊረዳ ይመስልሻል መሰለሽ? ቲጂ እንደዚህ ስለ ሰው ጋር ሄዳ እግራቸው ላይ ወድቃ አመስግና ምናምን እንትን ስለምትል ብዙ ኦርደር ታገኝ ይሆናል። እኛም እንደዛ ብናደርግ ሰው ይወደን ይሆናል፣ ይቀበለናል ይሆናል። ገባሽ? ሴቶቹ ሳያውቁት እዚኛው ነገር ውስጥ ይገባሉ። አንቺ በራስሽ ጭንቅላት ነው የምታደርጊው። ሰው ግን በሌላኛው መልኩ ይረዳና ምናልባት ብዙ ስራ የሚያገኙት እንደዛ ቢሆኑ እየመሰላቸው ዳይሬክትሊ ቀኝ ግዛት፣ ዳይሬክትሊ ባርነት ነው። ገባሽ? ነገ አንድ አገልግል ላዘዛቸው ሁላ የሄዱ እግር ላይ ሊወድቁ ነው። ለምኑ ነው እግር ላይ የምትወድቂ? ቆፍጠን ነቃ ደንገጥ ነው የሚባለው። አመስግነሽ እጃቸውን ጨብጠሽ ባይሆን ጉንጫቸውን ስበሽ ኑሩልኝ እድሜና ጤና ይስጥልኝ ተብሎ ነው የሚወጣው። አንቺን ስላቀረበ ሰይፉ ታዋቂ ሊሆንና ገንዘብ ሊያገኝበት ኦልሬዲ ታዋቂ ነው፣ ጥሩ ሳንቲም ሊሰራበት ይችላል እንጂ አንቺ ሰይፉ ላይ ስለቀረብሽ የሰይፉ እግር ላይ የሚያስወድቅሽ ምንም ነገር የለም። ቲጂኔ የእውነት የእህትነቴን ነው የምነግርሽ። ከዚህ በፊትም ነግሬሻለሁ። ይሄ መጨረሻ ነው። ማንም እግር ላይ ማንም ላይ ጀግና ነሽ፣ ሰርተሽ ነው የምትኖሪው። ሁለት በሬ ሶስት በሬ ሰርተሽ ቆመሽ ሌሊትና ቀን ከጭስ ጋር ከእንጨት ጋር ተጨናብሰሽ ስንት ስራ ሰርተሽ ነው እዚህ የደረሽው። ለማን ነው እግር ላይ የምትወድቂው? ሰይፉ እኮ ሸቀለ እንጂ አንቺን ስላቀረበ ህዝብ ሮጦ ሄዶ ዩቱብ ላይ ያየለት ሳንቲም ሰራ እንጂ ቲጂ እኮ አይደለችም ሳንቲም የሰራችበት በዛ ኢንተርቪው። አመስገነሽ እግዚአብሔር ይስጥልኝ። ማን እግር ላይ ሰይፉ ላይ ሲወድቅ አይተሽ ታውቂያለሽ? እዛ ስለቀረበ። ያንቺ ደግሞ በዛ፣ ያንቺ ደግሞ ይሄ እንትንነቱ በዛ። አቁሚ፣ በቃ አቁሚ። ትላንትናሽን የመጣሽበትን መንገድ አስቢ። ከወደቅሽ አምላክሽ ላይ ውደቂ። ከዛ አንስቶ እዚህ ያደረሰሽ አምላክ ላይ ሙሽ። ሰይፉ ማን ነው? ለምን ነው ይወደቅለት? ጀግና ነሽ፣ በቃ ጀግና፣ ምንም ቅይ እንትን የሌለው። ነገ ደግሞ ለሚመጡት አንቺን ለሚከተሉ እህቶች ዞር ብለሽ
እኔ ነገ ሌላ እህት እንዲህ ስታደርግ ባይ ቲጂ አንቺ ነሽ ጭንቅላት ውስጥ የምመጭው። ነገ አንድ እህት እግር ላይ ስትወድቅ ባይ ቀጥታ ቲጂ ነኝ ጭንቅላት ውስጥ የምትመጣው። ስለዚህ እኔ ብቻ አይደለም እዚህ ሁላ የምታየው ሰው ጭንቅላት ውስጥ ቲጂ አንቺ ነሽ የምትመጪው። አንቺ በደግነት በየዋህነት በመልካምነት የጥንቱን ይዘሽ ምናምን ባህል እየተሻሻለ ነው የሚመጣው። የድሮ እንደ ባህል ግርዛት ነበር፣ የሴት ልጅ ጎጂ ባህል ነው እየተባለ ሲቀር ባህል ነው ወግ ነው ምናምን የምንላቸው ብዙ የተስተካከሉ ነገሮች አሉ። ባህልም ከሆነ አስተዳደግም ከሆነ ቀንሹ ልክ አይደለም። አመስገኝ ጨብጠሽ ጉንጫቸውን ስመሽ ዝቅ ብለሽ እግዚአብሔር ያክብርልኝ ብለሽ አለቅ። እግር ላይ ግን እንዳላይሽ እኔ ጨርሻለሁ። ይሄ ልልሽ ነው በጣም እና ተረጋጊ ቲጂዬ ተረጋጊ። ሚዲያዎች ላይ ስትቀርብ ረጋ ሰከን እልክ አለብሽ። ይለፈኝ ወይ ግዴታ የለብሽም ወዲያው የመሄድ ይጠብቅሻል። ለምን ጥብሱ ነሽ ሳንቲሙ ነሽ። ሰይፍዬ ልክ አይደለውም፣ ጥሩ ስሜት ላይ አይደለውም፣ ጊዜ ስጠኝ ስረጋጋ። ጥያቄ ሲጠይቁሽ ጨርሰናል እስኪ አንቺ ምላሽ ስጭን ተብሎ እድል እስኪሰጡሽ ጠብቂ። ይሄ ግዴታ ነው። ያለበለዚያ የአንቺን ኢሜጅ ያበላሻል። ቲጂ እኔ ከፍቅሬ ነው ምነግርሽ። ይህ ልልሽ ነው የጠራሁት። ምሽትሽን አላበላሽም። ሂጂ እወድሻለሁ። ምሽቴንማ አበላሸሽ ጨረስኩ። ወደኔ ያዞረች አበላሸች። ተረጋጊ ነው የሚሉሽ። ሆነስትሊ ብዙዎቹ ተረጋጊ ተባረኪ ጉቺ ተረጋጊ ነው የሚሉሽ። ቲጂዬ ይሄ የብዙ ሰው ጥያቄ ስለሆነ ነው ያነሳሁት። ግን ፐርፐዝሊ ስለአንቺ ላነሳ ፖይንት አድርጌ አይደለም ማሪ። አይገብቶኛል። ሌላ ሰው ፊት ላይ ነበርኩኝ። በዛ አጋጣሚ ነው ያነሳሁት። በነገራችን ላይ ሊያሾም ተናግራለች። ከጀርመን ደግሞ ጂጂኪያም ተናግራለች። በዚህ በእግር መውደቅ ላይ እንትን በማለት ላይ እንዲሁም ደግሞ ባለው በተነሳው ኢሾ ሁሉ ሊያሾም እኔን ትቆጣኛለች፣ መክራኛለች። ቁጡና ምክር ነው የሰጠችው። ጂጂም ደግሞ ከጀርመን ነገር ደግሞ ልክ እንደዛው ስለዚህ እግር መደፋት አንስተዋል። እንግዲህ እናንተ ካላችሁ ድጋሚ አላደርግም። በእኔ ግን የመሰለኝ ማክበርነትን ነው። አባታችን ነው፣ ትልቅ ሰው ነው፣ በአክብሮ የጠራ በሚለው ነው አውቃለሁ። ፌሜስ ሞዴል ጀግና ሴት መሆኔን ጠንቅቄ ነው የማውቀው። ግን የበታችነት ራሴን የማደርገው ምንድን ነው እኔ ትናንትና ማነበር ምንድን ነኝ አክብሮት የሚባል ነገር ያ በሚለው ካጠፋው ይቅርታ ለሱም አክብሮት በሚለው ነው። አላጠፋሽም፣ ግን ሰርተሽ ቲጂ ነሽ። ነገም ደግሞ ከፊት ሌላ ቲጂ አለች። ኦኬ በየሄድሽበት ኢንተርቪው ይሄን ለመጨረሻ ጊዜ ነው የምነግርሽ። አሻሮ ትላንት ቀርቷል። በሄድሽበት ኢንተርቪው ስትጠየቂ የማይመለስ ነገር አለ እምልሽ እነዚህ ነው። የትላንትና መነሻዬን ደጋግሜ ቦታ ተናግሬያለሁ። ይሄን የምትይው አሻሮ ደግመሽ እንዳታወሪ። በቃ ሙሉ ኢትዮጵያ ያውቃል ከአሻሮ እንደተነሳሽ። ስለ መነሻዬን ያሁላችሁም ታውቁታላችሁ። ዛሬሽንና ነገሽን ነው የምታወሪ። ከዚህ በኋላ የትም እየደጋገምሽ የምታወሪው የአሻሮ ታሪክ የለሽም። አልቋል። እግዚአብሔር አውጥቶሻል። መድኃኒዓለም ከዛ ነገር አውጥቶ ዛሬ የከበርሽ። ደጋግሜ ስለ አሻሮ ስናገር እኔ ክብር የሚቀንሰው ነገር አለ? የሚቀንሰው ነገር ሳይሆን በቃ ዛሬ አሁን ስላለችዋ ቲጂ ለምን አናወራም? የትላንትናው ነገርሽን ዓለም ሰምቷል፣ ሁሉም ያውቃሉ። ዛሬ ስላለሽበት ስለ ነገ ተስፋሽ ለምን አትነግሪኝም? ምን ፕላን እንዳደረግሽ ምን እንደምትሰሪ። በቃ ጀግነሽ ጨረሽ ወጣሽ ካሻሮ። ሁላችንም ትላንትና የሆነ ማንነት አለን ቲጂ። እናውራው ብንል ምናልባትም የሚያሳፍር ምናልባትም የሚያስተምር ታሪክ አለን። በራሴ ጭንቅላት አስቤ ይሄ ጥሩን እነግራቸዋለሁ። ካለፈው ከመጥፎውም ታሪኬ እነግራቸዋለሁ።